ሁሉም ሰው በልጅነቱ ተወዳጅ ነው። አላፊ አግዳሚ ሁሉ ይሰማዋል፣ ያሳድግህ ይለዋል። ናሆምም ተወዳጅ ልጅ ነበር። ቤቱ ውስጥ ምግብ የሚበላው አንዴ ብቻ ነው። ከነጭራሹም የማይበላበት ቀን አለ። በገባበት ቤት ሁሉ ይሰጠዋል። ናሆም የአንድ ሰው ልጅ ብቻ አይደለም፣ የሰፈሩ ሁሉ ልጅ ነው። ለሁሉም ታዛዥ ነው። ለላከው ሁሉ ይላካል። ሁለት በጣም የሚወዳቸው ጓደኞች አሉት፣ ገነትና ትንሣኤ ይባላሉ። እነሱም እንደሱ ታዛዥና ተላላኪ ናቸው። ሶስቱን የማይመርቁ እናቶች የሉም። ለሁሉም ነገር ቀድመው የሚደርሱት እነሱ ናቸው። የናሆም እናት ወይዘሮ ዘነቡ በልጃቸው ይኮራሉ። ልጄ የተባረከ ነው፣ ጥሩ ሕይወት ይኖረዋል ይላሉ። በየሄዱበት ሁሉ ስለ እሱ ነው የሚያወሩት። አንዳንዴ ከሌላ ሰፈር ልጆች ጋር ተጣልተው ስሞታ ሲመጣ የኔ ልጅ ካልደረሱበት አይደርስም ብለው ይመልሷቸዋል። ማንም ቢመጣ ለሱ ይቆምለታል። ጓደኞቹ ትንሣኤና ገነትም በሱ አይደራደሩም። በተለይ ገነት በሱ የመጣ በዓይኗ መጣ ነው። ለሱ ብላ ሰው ፈንክታ ታውቃለች። 8ኛ ክፍል እያሉ ክላስ ውስጥ ከአንድ ልጅ ጋር ይጣላል። ትምህርት ቤት ውስጥ ናሆምን ተደባድቦ የሚያሸንፈው የለም። ቀና ብለው እንኳን አያዩትም። እሱም ነገር አይፈልግም። ሁሉንም የአራዳ ልጅ እያለ ነበር ሰላም የሚለው። ይሄ ተማሪ ከሌላ ትምህርት ቤት በመሸኛ የመጣ ተማሪ ነው። ስለ ናሆም ሲወራ ሁሉም ናሆምን ያከብረዋል። ማንም ቀና ብሎ አያየውም። እናም ይሄ ልጅ በናሆም መወደድ ይቀናል። ናሆምንም በነገር ይተነኩሰዋል። ናሆም በጣም ታገሰው፣ ግን ትዕግስቱን ተፈታተነው። ናሆም ብዙ ታግሶ ከተነሳበት ማንም አያስቆመውም። አፍና አፍንጫው ደም በደም እስኪሆን ደበደበው። ተማሪዎች ከመገላገል ይልቅ ቁመው እያዩ ነበር። ትንሣኤም ከኋላ ናሆምን እንዳይመቱት እየጠበቀ ነው። ገነት ግን ተው እያለች ነበር። በስተመጨረሻ መምህራኖች መጥተው ገላገሏቸው። ያ ልጅ እንደዛ በመደብደቡ ቂም ያዘበት። ናሆም ግን መምህራኖቹ ተቆጥተው ይቅርታ ጠይቅ ሲሉት ከልቡ ይቅርታ ጠየቀ። ይሄ ነገር በዚህ የተዘጋ መስሎት ነበር። ነገር ግን ያ ቂም የያዘ ተማሪ ከታላቅ ወንድሙ ጋር መንገድ ላይ ጠብቆ ሊደበድበው አሰበ። የዛን ቀን ከትምህርት ቤት ሲወጡ ገነትና ትንሣኤ ወደ ኋላ ቀረት ብለው ነበር። እሱም እስኪመጡ እርምጃውን ቀንሶ እየተራመደ ነበረ። የተደበደበው ተማሪና ወጠምሻ ወንድሙ መንገዱን ዘግተው ቆሙ። ምንም ሳይናገር ለማለፍ ሞከረ። እነሱ ግን እንዳያልፍ ከለከሉት። ይቅር ተባብለን አልፈነዋል፣ ለምንድነው አሁን ነገር የምትፈልገው አለው። ያኔ ሲደበደብ እጁን ያልሰነዘረ አሁን ወንድሙ አብሮት እንዳለ ሲያረጋግጥ በድፍረት ናሆምን በጥፊ መታው። ናሆም ንዴቱን ተቆጣጥሮ ለመቆም እየሞከረ ነው፣ ግን ድጋሚ መታው። ይህኔ ናሆም ደብተሩን ወርውሮ በመጣል አንገቱን አነቀው። ወንድምየው ከኋላ እንቆ ያዘው። ለሁለት ሊደበድቡት ሲሞክሩ ጓደኛቸው ለሁለት ሲደበደብ ያዩት ጓደኛሞቹ ትንሣኤና ገነት ልቀቁት እያሉ መሮጥ ጀመሩ። ሲደርሱ ገነት ፊት ለፊቱ ያገኘችውን ትልቅ ድንጋይ በማንሳት የወንድምየውን ጭንቅላት ፈረከሰችው። ተዝለፍልፎ ሲወድቅ ሁሉም ደነገጡ። ገነት በድንጋጤ እጇ እየተንቀጠቀጠ እየደማ ነው፣ ገደልኩት ማለት ነው ትላለች። ናሆም የገነትን እጅ ይዞ ትንሣኤን አስከትሎ በሩጫ ከነፈ። ከዛ ምልጠው ወደ ቤት አልሄዱም። ሌላ ሰፈር ሂደው ተደበቁ። የትንሣኤ አክስት ቤት ተደብቀው የሚሆነውን እየተጠባበቁ ነበር። ገነት ድንጋጤው አልለቀቃትም። በቃ ገደልኩት ማለት ነው፣ ነፍሰ ገዳይ ነኝ ማለት ነው እያለች ታለቅሳለች። ናሆም ሊያረጋጋት እየሞከረ ነው። ምንም አይሆንም፣ ደግሞ ምንም ቢፈጠር እኔ ነኝ ተጠያቂው፣ አንቺ ምንም አላደረግሽም አላት። የትንሣኤ አክስት ምንድነው ያደረጋችሁት? እንዴት ሰው ትደበድባላችሁ ብላ ተቆጣቻቸው። ናሆም ለተፈጠረው ሁሉ ኃላፊነቱን ወሰደ። ይህንን ያደረግኩት እኔ እንጂ እነሱ አይደሉም፣ ስለዚህ እነሱን አትቆጫቸው አለ። ገነት ግን መደበቅ አልቻለችም። እኔ ነኝ በድንጋይ የገደልኩት አለች። የትንሣኤ አክስት በድንጋጤ ተስፈንጥራ በመነሳት እና ሰው ገደላችሁ አለች። ገነት በድንጋጤ የምትናገረውን ስለማታውቅ ነው፣ ማንንም አልገደልንም አለ ትንሣኤ። ሰዓቱ እየመሸ ሄደ። ከሰፈር ምንም የተሰማ ወሬ አልነበረም። ናሆም
ተጨነቀ። ከዚህ በላይ መቆየት አልፈልግም፣ እማዬ ትጨነቃለች ብሎ ለመሄድ ተነሳ። ገነትም አንተ ከሄድክ እኔም መመለስ ፈልጋለሁ አለች። ትንሣኤ አክስቱ እደር አለችው። እሱም ጓደኞቹን ሸኝቶ ተመለሰ። አሁን ናሆምና ገነት ብቻቸውን ወደ ሰፈር እየተመለሱ ነው። ግን ለምን ራስሽ እንደዚህ አይነት ነገር ውስጥ አስገባሽ? አሁን ቤት ስትገቢ ቤተሰቦችሽ ይቆጡሻል አላት። ገነትም ደብተሯን ደረቷ ላይ ለጥፋ እርምጃዋን እየቆጠረች ነው። እናንተን እየደበደቡ በዝምታ ቁሜ ማየት ነበረብኝ? እኔ እንደዛ ቢደበድቡኝ ቁመት ያለህ አለችው። አነጋገሯ ለዛና ዜማ አለው። ናሆም ፈገግ አለ። ከገነት ጋር ያለው ቁርኝት የተለየ ነው። ሁልጊዜም አብረሽኝ ስለምትሆኝና አንቺ ስላለሽኝ ደስተኛ ነኝ አላት። እሷም ተሽኮረመመች። እስካሁን የልብ ጓደኛሞች እንደሆኑ ነበር ውስጣቸው የሚያውቀው። አሁን ግን በመካከላቸው ለየት ያለ ነገር እንዳለ እየተመለከቱ ነው። ተሰነባብተው ሁለቱም ወደ የቤታቸው ገቡ። ከአሁን ቁጣ ሊከተለን ነው ብለው ቢጠብቁም ምንም አልተባሉም። ምክንያቱም ማንም መጥቶ አልተናገረም። በነጋታው ወደ ትምህርት ቤት ሲሄዱ ሶስቱም እርስ በርስ ተጠባብቀው ነበር። ትላንት ወንድሙን ያስደበደበው ተማሪ አልመጣም። ገነት አለመምጣቱን ስታይ ጭንቀቷ ጀመረ። በቃ ያልመጣው ወንድሙ ሙቶ ነው አለች። ትንሣኤ ባነጋገሯ ይስቃል። ቢሞት እዚያ እንገኝም ነበረ፣ እኔ እስር ቤት ነበርን፣ ያልመጣው አፍሮ ነው አለ። ናሆምም የልጁ አለመምጣት አሳስቦታል። ይሄ ነገር መዘዝ ይዞ እንደሚመጣ እየተሰማው ነው። ለ3 ቀን ያክል አልመጣም። እነሱም ጭንቀታቸው እየባሰ ነው። በአራተኛው ቀን መጣ። ምንም እንዳልተፈጠረ ገብቶ ትምህርቱን በስርዓት ተማረ። ገነት በጣም እየተጨነቀች ስለነበር ናሆም ሄደው ሊጠይቀው አሰበ። ትንሣኤ ግን አይሆንም፣ አሁን ከጠየቅነው እንደፈራን ይገባዋል አለ። እነሱ እንጠይቀው እያሉ ሲጨቃጨቁ እሱ ወደ እነሱ መጣ። ናሆምን በጥላቻ እያየው ወንድሜ እንዳለ ደምን የማስለቅስ ጠብቅ ብሏል አለው። ናሆም ተናደደ። ችግሩ ያንተና የኔ ነበር፣ አንተ ግን ወንድምህን አስገባህ፣ ፈሪ ነህ አለው። ድጋሚ ሌላ ጸብ ሊነሳ ነው ብለው የፈሩት ገነትና ትንሣኤ ናሆምን ይዘው ከዛ አካባቢ ጠፉ። የዚህ ልጅ ወንድም በተደጋጋሚ ማስፈራሪያ ይልካል። መጀመሪያ የፈሩ ቢሆንም ቀስ በቀስ እየሰለቻቸው መጣ። ገነትና ናሆምም ከቀን ወደ ቀን ልባቸው እየተሳሰረ ነው። የሁለቱም ስሜት ወደ አንድ አቅጣጫ እያመራ ነው። የሁለቱም ልብ በፍቅር እየመታ ነው። ግን ማናቸውም በድፍረት መናገር አልቻሉም። ብቻቸውን ሲሆኑ አይን ላይን ከመታየት ውጪ ምንም አይተነፍሱም። ናሆም ይሄ ነገር እየባሰበት ነው። ለትንሣኤ አማከረው። ገነትን ወድጃታለሁ፣ ግን ለመናገር ፈራው። ካልነገርኳት ደግሞ ሌላ ሰው ይወስዳታል ብዬ ይበልጥ ሰጋው አለው። ትንሣኤ እየሳቀ ያ ሁሉ ድፍረትና ወኔ ወንዶች ላይ ብቻ ነው የሚሰራው ማለት ነው? ገነት አብሮ አደግህ ናት፣ እንዴት ትፈራታለህ? ይልቅ ሌላ ሰው መሃል ሳይገባ ቶሎ ብለህ ንገራት አለው። ናሆም አሁን መፍራት ጀመረ። እኔ ማላቀው አንተ የምታውቀው ነገር አለ ማለት ነው አለው። ትንሣኤ በናሆም ሁኔታ እየሳቀ ነው። እሱ ግን ከልቡ ነበር ሲጠይቀው የነበረው። አዎ የማውቀው ነገር አለ። ቤተሰቦቿ በጣም ሀብታም ወንድ ሊያጋቧት ነው። እንዴት እስካሁን አልነገረችም አለው። ናሆም በድንጋጤ ገረጣ። በጭራሽ አይሆንም። ገነት የማታውቀውን ሰው ለማግባት አትስማማም፣ አውቃታለሁ አለ። ትንሣኤ አሁንም እየሳቀ ነው። በጓደኛው ላይ እየቀለደ ይዝናናል። ናሆም ተናደደበት። እየቀለድክብኝ ነው አይደል? አንተም አንድ ቀን እንደዚህ አይነት ነገር ውስጥ ትገባለህ፣ ጠብቅ፣ ያኔ መሳቅና መቀለድ አይቀርም አለው። ትንሣኤ የናሆምን ትከሻ ቸብ አድርጎ በመምታት አይዞህ ጓደኛዬ፣ ገነት ነፃ ናት፣ እድልህን ሞክር። እኔ ልሂድ፣ እሷ እየመጣች ነው። አንተ ብቻህን አናግራት። ደግሞ ፍርሃት እንዳትርበትበት፣ አይኗን እያየ የሚሰማህን ስሜት ንገራት አለው። ናሆም ገነት እስክትመጣ ምን ብሎ እንደሚነግራት እየተለማመደ ነበር። ከትንሽ ቆይታ በኋላ መጣች። እንኳን ፍቅሩን ሊገልጽ ገና ሳያት በላብ ተዘፈቀ። እየተንቀጠቀጠም ነው። ገነት ግራ ተጋባች።
ምነው አሞሃል እንዴ አለችው። አላመመኝም፣ ግን አንድ የምነግርሽ ነገር አለ። እሺ፣ ግን እኔ ቀድሜ የምነግርህ ነገር አለ። ለቤተሰቦቼ ከመናገሬ በፊት ለአንተ ላማክርህ ስላሰብኩ ነው አለችው። አሁን የራሱን ጉዳይ ወደ ጎን አድርጎ እሺ ንገሪኝ አላት። ምክንያቱም የእሷ ጭንቀት እሱንም ያስጨንቀዋል። የሆነ ነገር ቢገጥማት ነው እንጂ ለቤተሰብ ለመናገር አትወስንም ነበር። ንገሪኝ፣ ምንድን ነው? ገነት በረዥሙ ተንፈሳ ያ ልጅ መፈናፈኛ አሳጥቶኛል፣ መንገድ ላይ ጠብቆ ያገኘኛል አለች። ናሆም ማን እንደሆነ አላወቀም። ማን አባቱ ነው አንቺን የሚያስቸግርሽ እያለ በባዶ ሜዳ መፎከር ጀመረ። ገነት በፍርሃት እየተቅለሰለሰች ባለፈው ጭንቅላቱን የፈነከትኩት ነው፣ እጄን ይዞ አናግሪኝ አለ። እኔም ስለፈራሁት ቁሜ ያናገርኩት። በጣም እንደፈራች ታስታውቃለች። እና ምን አለሽ? ገነት በረዥሙ ተነፈሰች። ከዚህ በኋላ የኔ ፍቅረኛ ትሆኛለሽ፣ የማዘሽን ሁሉ ታደርጊያለሽ። እምቢ የምትይ ከሆነ ግን አንቺንና ጓደኛሽን እከሳችኋለሁ አለች። ናሆም በጣም ተበሳጨ። አሁን ምንም ማድረግ አይችልም። ቢከስ ኑሮ ወዲያው መክሰስ ይችላል አለ። ገነት ግን ፈርታለች። እኛ ስለ ሕግ ምንም አናውቅም፣ ለቤተሰቦቻችን ብንነግራቸው ይሻላል አለች። ናሆም ግን ለማንም አንናገርም፣ ምንም የሚያመጣው ነገር የለም አለ። የዛን ቀን ናሆም በዚህ ነገር ምክንያት ፍቅሩን ሳይገልጽላት ቀረ። ገነት የትም ቦታ ብትሄድ አብሯት ይሄዳል። እሷን ለመጠበቅ ከእሷ ጋር ነበር የሚውለው። ግን በአጋጣሚ ብቻዋን ስትሆን ያ ልጅ ያገኛታል። ከእናቷ ጋር ሰው ለመጠየቅ ሄደው ነበር። እናቷም እዛው ልትቆይ ስለሆነ ወደ ቤት ሂጂና የቤቱን ሥራ እየሠራሽ ጠብቂኝ አለቻት። ገነትም ብቻዋን ወደ ቤት እየሄደች እያለ ጠብቆ ያዛት። ናሆም ሲጠብቃት ነበር የከረመው። ዛሬ ግን ድንገት ብቻዋን ተገኘች። እጇን ይዞ አስቆማት። ልቀቀኝ፣ ካልሆነ እጮሃለሁ አለችው። እሱ ግን አልለቀቃትም። ስምሽን አላውቀውም እኮ ለምን አትነግሪኝም? የእኔ ስም ወርቁ ይባላል አላት። ገነት ስሟን አልነገረችውም። እነዛ ደደብ ጓደኞች ዛሬ እንደ ጭራ አልተከተሉሽም አላት። እሷም ለማስፈራራት ሞከረች። እየመጡ ነው፣ ከመምጣታቸው በፊት ብትለቀኝ ይሻላል አለችው። ወርቁ ከት ብሎ እየሳቀ እኔን የመምታት አቅም የላቸውም፣ እንደውም ይምቱ፣ ልክ አስገባቸዋለሁ። ዳግመኛ ስምሽን እንኳን እንዳይጠሩ ነው የማደርጋቸው፣ ከአንቺ ይርቃሉ ብሎ ጉራውን መንፋት ጀመረ። ያኔ ገነት እያሾፈች እንኳን እነሱም በሴት ተፈንክተ የለ እንዴ አለችው። አፈጠጠባት። በዝምታ ሳያት ቆይቶ ፈገግ አለ። አንቺማ ሴት ነሽ እኮ፣ ከሴት ጋር መጋፈጥ ከባድ ነው አለ። ለማንኛውም በጣም ተመችተሽኛል። ከዚህ በኋላ ትምህርት ቤት ውስጥ ወንድሜ ይከታተልሻል። ስትወጪ ደግሞ ነው ያለው። ከነዛ ከይሲ ጓደኞችሽ ትርቂያለሽ አላት። እሷ ልቀቀኝ፣ እሱ ደግሞ ከዚህ በኋላ በስርዓት ታናግረኛለሽ እየተባባሉ ሲጨቃጨቁ እናቷ ጉዳዩን ጨርሳ መጣች። ከኔ ቀድመሽ ወደ ቤት ሂጂ ያለቻት ስራ እንድትሰራ ነበር። አሁን ግን እዚህ ከጎረምሳ ጋር ቁማለች። ወርቁ እናቷን ሳይ እጇን ለቀቃት። ግን አይታለች። በፍጥነት እየተራመደች እነሱ የቆሙበት ደረሰች። እኔ ቀድሜ ላኩሽ ስራ እንድትሰሪ እንጂ ጎረምሳ ጋር መንገድ ላይ እንድትቆሚ አልነበረም አለቻት። የገነት እናት በንዴት አይኗ ይንቦገቦጋል። የገነትን እጅ የጎተተች ይዛት ሄደች። ለመሆኑ እጅሽን ይዞሽ የቆመው ልጅ ማን እንደሆነ ታውቂያለሽ አለቻት። ገነትም ሲቃ እየተናነቃት እማዬ፣ እኔ ምንም የማውቀው ነገር የለም፣ ግዴታ እጄን ይዞኝ ነው አለቻት። ይሄ ልጅ ለረዥም ጊዜ እስር ቤት ነበር። በምን ምክንያት እንደሆነ ታውቂያለሽ? ሰው በመደብደብ በስርቆት እንዲሁም በነፍስ ግድያ ተጠርጥሮ ነው። እና ከዚህ ሰው ጋር መቀራረብ ለአንቺ ጥሩ ይመስልሻል? ጥሩ ጓደኞች አሉሽ። በፈለግሽው ሰዓት ኑ ብታያቸው ይደርሱልሻል። እና ለምን ከማታውቂው ሰው ጋር ተገትረሽ ታወሪያለሽ ብላ በቁጣ ዘለፈቻት። ገነት አሁን ፍራቿ ጨመረ። ይህ ሰው በነፍስ ግድያም ተጠርጥሮ ነበር ማለት ነው። በቃ እኔንም ጓደኞቼንም በቀላሉ አይተውንም
እያለች በውስጧ ታብሰለስላለች። በነጋታው ለናሆም ነገረቻቸው። እነሱ አልፈሩትም፣ እሷ ግን በጣም ፈርተዋለች። ናሆም የገነት ሁኔታ እያስጨነቀው ነው። በቃ እኔ ያናግረዋለሁ አለ። እሷ ግን እንዲያናግረው አልፈለገችም፣ ምክንያቱም ከተገናኙ ይደባደባሉ። አንተ እዚህ ነገር ውስጥ አትግባ፣ ራሴ ያናግረዋለሁ አለች። ናሆም ይሄ ነገር ደስ ባይለውም እሷን መጫን አልፈለገም። ግን ተጠንቀቂ፣ የማየውን ነገር ለማድረግ ከሞከረ እንደማጠፋው ንገሪው አላት። ናሆም ፍቅሩን ለመግለጽ አልቻለም። በዚህ ስሜት ውስጥ ሆኖ ሊያናግራት አልፈለገም። ጊዜ እየጠበቀ ነው። ትንሣኤ ደግሞ ለፍቅር ጊዜና ቦታ አትጠብቅ፣ ንገራት፣ በመሃል ሌላ ሰው ሊገባ ይችላል ይለው ነበር። ናሆም ግን ገነት እስክትረጋጋ እየጠበቀ ነው። ገነት ቀስ በቀስ ከነሱ መራቅ ጀመረች። የሚገናኙት ከስንት አንዴ ሆነ። ሲገናኙም አብረው የሚያሳልፉት ጊዜ አጭር ነው። በዛ ላይ እንደ ድሮው ግልጽ አይደለችም። ትንሣኤና ናሆም ከእሷ ጋር ለማውራት መሳቀቅ ጀምረዋል። በመሃላቸው ምንም ገደብ አልነበረም። አሁን ግን ገደብ አለ። ናሆም መጨነቅ ጀምሯል። ትንሣኤ ግን ዝም ብሎ ማየት አልቻለም። ብቻዋን ሊያናግራት አሰበ። ገኒ በጣም ተቀይረሻል። እኛ አብረን ያደግነው፣ እርስ በርስ እንተዋወቃለን። በማዕከላችን ምንም የሚደበቅ ነገር የለም። አሁን ግን እንዳለ እየተሰማን ነው አላት። ገነት አንገቷን አቀረቀረች። ምንም ለመናገር ፍቃደኛ አይደለችም። ንገሪኝ፣ የሚያስጨንቅሽን ነገር አብረን እንወጣዋለን። እስከ ዛሬም እንደዛ ስናደርግ ነው የኖርነው አላት። እሷም እጇን እያፋተገች ባልነግርህ ይሻላል አለችው። ትንሣኤ አሁን ነገሩ እያጓጓው ነው። ካልነገርሽኝ አልተውሽም አላት። እሷም በጭንቀት ተንቆራጠጠች። ውስጧ ላይ ያለውን አውጥታ ለመናገር እየተጨነቀች ነው። ትንሣኤም ለመስማት በጉጉት እየጠበቀ ነው። ከብዙ ጭንቀት በኋላ ተነፈሰች። ፍቅር ይዞኛል አለችው። አሁን ትንሣኤ ፈገግ አለ። ምክንያቱም ናሆምም ከእሷ ፍቅር ስለያዘው አሁን የእሱ ሥራ የሚሆነው ሁለቱንም ፍቅራቸውን የሚገላለጹበት መንገድ ማስተካከል ነው። እና በፍቅር መያዝ እንደዚህ ያስጨንቃል እንዴ አላት። መናገር አልቻልኩም፣ በዛ ላይ ፈርቻለሁ። ወርቁ የሚያስፈራ ሰው ነው፣ ይህም ብነግረው ይጎዳኛል አለች። አሁን የትንሣኤ ፈገግታ ቀሰመ። ገነት ፍቅር የያዛት ከጓደኛው ከናሆም ሳይሆን ጠላታቸው ከሆነው ከወርቁ ነው። ተናደደባት። ይህ ሰውዬ ይጎዳሻል፣ ከእሱ መራቅ ነው ያለብሽ አላት። እሷ ግን ትንሣኤን ተቆጣችው። ፍቅር የማይለውጠው ነገር የለም። ወርቁን በፍቅር ልለውጠው እችላለሁ፣ ግን ከየት እንደምጀምር ነው የከበደኝ አለች። ትንሣኤ ሊመክራት ሞከረ። እሷ ግን ትታው ሄደች። ገነት በዚህ ሰዓት ፍቅር አውሯታል። ማንም ምንም ቢል አትሰማም። ትንሣኤ ይህንን ነገር ለናሆም መናገር አልቻለም። በዝምታ እያየ ነው። ናሆም ደግሞ ከቀን ወደ ቀን ፍቅሩ እየጠነከረ ነው። ልነግራት ሞክሬ ነበር፣ ግን በሰዓቱ ጭንቀት ውስጥ ነበረች። አሁን ደግሞ ከነጭራሹ ከኔ እየራቀች ነው። ምን ባደርግ እንደሚሻል አላውቅም አለ። ንገራት ብዬ ነበር፣ አንተ ግን ፈዘዝክ። አሁንም ብትነግራትና ቁርጥን ብታውቅ የተሻለ ነው አለው። ናሆም በቃ ነግራታለሁ፣ በአሁኑ ግን ዝም አልላትም አለ። ለመናገር እሷን ብቻዋን የሚያገኝበትን ሰዓት እየተጠባበቀ በነበረበት ሰዓት ነበር አንድ አስደንጋጭ ነገር የሰማው። ጠዋት ላይ ተኝቶ ጫጫታ ሰማ። ሰፈር የሆነ ነገር እንደተፈጠረ ገባው። ሲነሳ ቤት ውስጥ ማንም አልነበረም። ወደ ውጭ ወጥቶ የተፈጠረውን ለማየት በሩን ለመክፈት ቢሞክርም በሩ ከወደ ውጭ ተቆልፏል። እሱ ቤቱ ነው፣ ለምን እንደቆለፉበት አልገባውም። በሩን እያንኳኳ ድምፁን ከፍ አድርጎ እማዬ እያለ መጣራት ጀመረ። ግን ምንም መልስ አላገኘም። በሩን በኃይል ለመክፈት ሞከረ፣ እሱንም አልቻለም። ጫጫታውና ለቅሶ ጨምሯል። በደንብ ለመስማት ጆሮውን በሩ ላይ ለጥፎ ማዳመጥ ጀመረ። ግን ልጄ ልጄ እያሉ ከሚያለቅሱት ውጪ ሌላ የሚሰማው ነገር አልነበረም። ሰፈር የሞተ ሰው እንዳለ ገባው። እናቱ በድንጋጤ እሱ መተኛቱን ረስታ ቆልፋበት እንደሄደች እርግጠኛ ሆነ። ውይ እማዬ፣ አሁን እዚህ ቁጭ ብዬ ልውል ነው ማለት ነው
አለ። ግን ስልክ መደወል ይችላል። ወደ አልጋው ሄዶ ስልኩን ፈለገ። ስልኩ የለም። መስኮቱንም ለመክፈት ሞከረ። እሱም ተዘግቷል። በጣም ጨነቀው። ወደ በሩ ተጠግቶ መጣራቱን ቀጠለ። ከነሱ ቤት ትንሽ አለፍ ብሎ ያለው ቤት ልጅ ቡቡ ወደ በሩ እየሮጠ ተጠጋ። ናሆም አለው። ናሆም አሁን ደስ አለው። ቡቡዬ በሩን ክፈተው፣ እማዬ ዘግታብኝ ነው። ከተቆለፈ ደግሞ ሂደ ከማዬ ቁልፍ ተቀበል አለው። ቡቡ ግን የትም አልሄደም። አልችልም ብሎ ዝም አለ። እያዘዝኩ እኮ ነው፣ ሂድና እማዬን ቁልፍ ተቀበላት አለው። ቡቡ አሁንም መልሱ መሄድ አልችልም ነበር። ለምን ደግሞ ሰፈር ውስጥ የሞተው ሰው ማን ነው ብሎ ጠየቀው። ድምፁን ዝቅ አድርጎ ትንሣኤ እንዳትናገር ብሎኛል፣ ቁልፉን የያዘውም እሱ ነው አለ። አሁን ነገሩ እየተቀየረ ነው። ትንሣኤ ለምን ቆለፈብኝ? እማዬ ምን ሆናለች አለ በድንጋጤ። ቡቡ ተጨነቀ። እማማ ምንም አልሆነችም ግን ብሎ ንግግሩን አቆመው። ናሆም ከግን በኋላ ያለውን ለመስማት እየጠበቀ ነው። ቡቡ አፉ ተሳሰረ። ትንሣኤ እንዳትናገር ዝም ብለ በሩን ማንም እንዳይከፍት ጠብቅ ነው ያለኝ አለው። የናሆም ልብ አንድ ነገር እንደተፈጠረ እየነገረው ነው። ያ ነገር ደግሞ ገነት ላይ ይሆናል ብሎ ፈርቷል። ፈራ ተባ እያለ ነበር። ገነትስ ደህና ናት ብሎ የጠየቀው። ቡቡ አሁን ምንም አልመሰለውም። በዝምታ እያዳመጠ ነው። ገነት የሆነችው ነገር አለ እንዴ አለው። ቡቡ አልቻለም። የሚያውቀውን ሁሉ ነገረው። ገኒ ሙታለች፣ ራሷን በገመድ ሰቅላ ሙታለች እያሉ እነማዬ ሲያወሩ ሰምቻለሁ አለው። ናሆም መተንፈስ ከበደው። የገዛ ጉልበቱ እየከዳው ነው። መሬት ላይ ተቀመጠ። ቡቡ እንደምንም ብለኝ በር ክፈትልኝ፣ መተንፈስ አልቻልኩም፣ በጣም ተጨንቄያለሁ አለ። ቡቡ በር ላይ ቆሞ አልከፍትም፣ ይህን በር ከከፈትኩት ያንን ወርቁ የሚባለውን ልጅ ትገለዋለህ፣ ከዛ እስር ቤት ትገባለህ፣ ትንሣኤና እማማ ሲያወሩ ሰምቻለሁ አለው። አሁን ናሆም ራሱን መቆጣጠር አልቻለም። በኃይል በሩን መደብደብ ጀመረ። ሁኔታው ያስፈራው ቡቡ ወደ ትንሣኤ ሮጠ። ናሆም እየጮኸ ነው። ቡቡ የተናገረው ነገር እውነት ከሆነ በሕይወት መቆየቱ ለሱ ትርጉም አይኖረውም። ከዚህ ቤት ወጥቶ ሁሉንም ነገር ማጣራት አለበት። ቡቡ ትንሣኤን ብቻ አልነበረም የጠራው። የናሆምን ሁኔታ ለብዙ ሰው ተናግሮ ነበር። የሰፈር ጎረምሶች ተሰብስበው ሄዱ። እነሱ ብቻ ሳይሆኑ ትንሣኤም ፖሊስ ይዞ ነበር ሄደው። በሩን ሲከፍቱት ዘሎ ወጣ። የገነት ሞት ላይ እጁ ያለበት ያ ከይሲ ከሆነ ገለዋለሁ አለ። ይህኔ ፖሊሶቹ ያዙት። እጁን በካቴና አስረው ወሰዱት። ይሄ እንዲሆን ያደረገው ትንሣኤ ነው። ጓደኛው ነፍሰ ገዳይ ከሚሆን እስኪረጋጋ እንዲታሰር አደረገ። እናቱም በዚህ ተስማምታለች። ለ2 ቀን ሙሉ ከዚያ አስወጡኝ እያለ ነበር። በ3ኛው ቀን ተረጋጋ። ግን ልቡ እንደተሰበረ ነው። ውስጡ በንዴት ታጭቋል። ከመጮህ ይልቅ ዝምታን መርጧል። ይህኔ ትንሣኤ ሊያናግረው ሄደ። ሲያየው በጣም አዘነ። ናሆም እንደዚህ ተሰብሮ አይቶት አያውቅም። ምን አድርጓት ነው? የተፈጠረውን አንድም ሳይቀር ንገረኝ አለው። ትንሣኤ ይሄንን ሐዘን የተቋቋመው ናሆምን ለማረጋጋት ነው እንጂ እሱም ስብርብር ብሏል። ገኒ ራሷን አጠፋች። በዛ የተረገመ ሰውዬ ምክንያት አጣናት። ከእሱ ፍቅር ይዟት ነበር። እናም ፍቅሯን ገለጸችለት አለ። ናሆም በድንጋጤ አፈጠጠ። ገነት ከወርቁ ፍቅር እንደያዛት አያውቅም። ለሱ ስሜት ያላት መስሎት ነበር። ግን እሷ ለወርቁ ነበር የፍቅር ስሜት ያላት። ትንሣኤ ቀጠለ። ገኒ እንደምታፈቅረው ስትነግረው እኔም እወድሻለሁ ብሎ ጊዜ ሳያጠፋ ገሏን አቀፈ፣ ጭኗን ቀመሰ። ገኒ በጣም ደስተኛ ነበረች። ከትንሽ ጊዜ በኋላ እርጉዝ እንደነበረች አወቀች። ይህም ለእሷ ደስታ ፈጥሮላት ነበር። ለእናቷ ስትነግራት ክብራችን ከመዋረዱ በፊት እንዳገባች ጠይቂው አለቻት። እሷም ወደ እሱ ሂዳ ነገረችው። በጣም ነበር ይሳቀባት። እኔ ኮጮኛ ያለችኝ ቤተሰቦች የሚያውቁት ግንኙነት ነው። ከትንሽ ጊዜ በኋላ ሁለታችንም ወደ ውጭ እንሄዳለን አላት። እሷም ደንግጣ እወድሻለሁ ብለህ ነበር እኮ አለችው። አንቺን የቀረብኩሽ ያንን ጓደኛሽን ለማናደድ ነው። እንዲሁም ጭንቅላቴን ለፈነከትሽበት ትንሽ ቅጣት ቢጤ ልሰጥሽ ነው። ስለዚህ ከዚህ በኋላ አታስፈልጊኝም አላት።
ገነት በጣም አዘነች። ይህ ነገር ለቤተሰቦቿ ምን ብላ እንደምታስረዳቸው ግራ ሲገባት ራሷን ቀጣች አለው። ትንሣኤ ሲናገር ሲቃ እየተናነቀው ነበር። ናሁም እንባውን ጠርጎ እና ሁኔታ አባቱ ነው ያለው ብሎ ጠየቀ። ትንሣኤም አንገቱን አቀርቅሮ ፖሊሶች ይዘውት ነበር፣ ግን ምንም ማስረጃ የለም። ልጅቷ ራሷን ያጠፋችው፣ ስለዚህ ተለቀቀ። አሁንም የለም፣ ከጮኛው ጋር ሂዷል አለ። እኔን ማሳሰር ልክ አይደለም፣ ያጠፋውን ጥፋት አየህ አይደል አለው። ትንሣኤ ትክክለኛውን ነገር ነው ያደረግኩት፣ አንተም ባላሳስር ኖሮ ነፍሰ ገዳይ ትሆን ነበር አለው።